እንዴት ናችሁ የቻናላችን ቤተሰቦች? ዛሬ ስለነጋገረው ውጤት 2018 የሪሜዲያል ውጤት ለምንድነው ሳይለቀቅ ይህን ያህል የቆየው የሚለውንና መቼ እንደሚለቀቅ እንዲሁም የተለያዩ መረጃዎችን ወይም ለምሳሌ ካለፋችሁ በኋላ ውጤት ከተለቀቀ በኋላ ውጤት ካያችሁ በኋላ ምን እንደምታረጉ እናያለን። የዘንድሮ የ2018 ውጤት ለምንድነው የቆየው የሚለውን በምናይበት ጊዜ የአምናውን ስናይ አምናው ወደ ሐምሌ 14 አካባቢ ነው የተለቀቀው። የዛንም በጊዜ ነበር የተለቀቀው። ምክንያቱም አይ ቲንክ የዛኔ ብዙ ተማሪዎች የትራንስ ፈተና ወስደው ስለጨረሱ ወዲያውኑ የሪሜዲያል ውጤት ተለቅቆ ነበርና የዛኔም ስታይ ለወንዶች ወደ 200 ስንት አካባቢ ይመስለኛል፣ ለሴቶች ደግሞ ወደ 200 ምናምን አልገባም ሳስበው ሳስታውሰው ማለት ነው። ለምንድነው ደግሞ የዘንድሮ ያልተለቀቀው ብለው ብዙ ተማሪዎች አሁንም ቅሬታ፣ ብዙ ተማሪዎች የሆነ ጥርጣሬ ውስጥ እንዳሉ መረጃዎችን እንሰማለን፣ እናንተም ትሰማላችሁ። በእኔ እይታ ለምንድነው ያልተለቀቀው የሚለውን በምናይበት ጊዜ የመጀመሪያው ምክንያት ዘንድሮ የ12ኛ ክፍል ፈተና ወይም ኢንትራንስ ኤግዛም በብዙ ዙሮች ነው የተሰጠው። አይ ቲንክ ወደ 6 ዙሮች ነው የተሰጠው። ይህ ሁሉ ሲያልቅ ወደ ሐምሌ 10 ምናምን ነበር የጨረሱት ተማሪዎቹ። ምክንያቱም ብዙ ጊዜ ነው የወሰዱት፣ ብዙ ዙር ስላለ ነው የሪሜዲያል ውጤት እንደዛ ያልተለቀቀው ማለት ነው። ምክንያቱም 2 ስራ አይ ቲንክ መስራት በጣም ከባድ ነው። ሁለተኛ ደግሞ ዋና ምክንያቱ የትምህርት ሚኒስቴሩ በጣም አኪውሬት ለመሆን አስቦ ነው። ምክንያቱም የተለያዩ ይሰራሉ 2-3 ስራ ምናምን ለመስራት በጣም ይከብዳል። ምክንያቱም ይህ ውጤት ለተማሪዎቹ ነገያቸውን ለብዙ ተማሪዎች ነገያቸውን የሚወስኑ ስለሆነ ብዙ በጣም እውነት ላይ በዝድ ሆነው ነው በጣም የሚሉትና ለዛ ነው ተጠንቅቀው በጣም በጥንቃቄ ለማረም በጣም ይሄ ከስህተት የጸዳ ከምንም አይነት ችግር የጸዳ ለማድረግ ነው እንዲህ የቆዩት ይመስለኛል። ምክንያቱም 12ኞችን ፈተና እየተፈተኑ ስላሉ ማለት ነው። ስለዚህ መቼ ይለቀቃል የሚለውን ስናይ ደግሞ የዚህ 2018 በእኔ እይታ ወይም በእኔ ሀሳብ በቅርቡ ቢያንስ ወደ ነሐሴ ከ10 በታች ነው ያለነው። ይህንን ቪዲዮ ስሰራላችሁ ከ10 በታች ነው። አይ ቲንክ እስከ 10 የሚለቀቅበት ሁኔታ ያለ ይመስለኛል ለኔ። ምክንያቱም በጣም ነው የቆዩት ማለት ነው። ኢንትራንስ ወይም የ12ኞችም ፈተና ጨርሰው ስለቆዩ ሪሜዲያሎችም ሞስት ዩኒቨርሲቲ ሪሜዲያል ፈተና የተፈተኑትም በኦንላይን ስለሆነ ኦንላይን ፈተና ደግሞ ለማረም ትንሽ ከወረቀቱ ቀለል ይላል በጣም እና ምሳሌ ነሐሴ 10 በላይ ሳይሆን ውጤቱ ይለቀቃል የሚል ግምት ነው ያለኝ። ምክንያቱም ብዙ ሰዎችም እንደዛ ነው የሚያስቡት። በዚህ ምክንያት ደግሞ ብዙ ተማሪዎች የተጨናነቁ ለምሳሌ በጣም ማንም ይረዳል ሳይለቀቅ ሲቆይ በጣም ያጨናንቃልና ምን ለማለት ነው ተማሪዎቹ መጨናነቅ ብዙ አያስፈልግም። ምክንያቱም እግዚአብሔር ያለው ነው። ብዙ ተማሪዎች ደግሞ የሰራችሁትን ታገኛላችሁ። ከሰራ መጨናነቅ አያስፈልግም። ምክንያቱም ሰው እየሰራውን ነው የሚያገኘው፣ እየሰራውን ነው የሚያጭለውና እግዚአብሔር አለ። ምንም መፍራት አያስፈልግም፣ መጨናነቅ አያስፈልግም። አደ ኤንድ ኦፍ ዘ ዴይ መለቀቁ አይቀርም። መለቀቁ
ስለማይቀር ምንም መጨናነቅ ሆነ ምንም እንደዛ ሀሳብ ውስጥ መግባት ያስፈልጋል ብዬ አላስብም። እና ራሳችሁን አረጋግታችሁ ራሳችሁን ብላችሁ ሌላ እንትን ለማለት ሞክሩ። ከዛ በኋላ ለምሳሌ ውጤት ከተለቀቀ በኋላ ደግሞ ተማሪዎቹ ያው ቀጥታ የዩኒቨርሲቲ ላይፍ ብዙ ያዩ ብዙ አይታችኋል። ብዙ ዩኒቨርሲቲ ገብቶ ሪሜዲያል የተፈተኑ አሉ። እንዲሁም በኮሌጅ የተለያዩ ኮሌጆች ተፈትነው በግል ማለት ነው በግል እንትን ለመግባት የተፈተኑም ሊኖሩ ይችላሉ። እና የዩኒቨርሲቲ ላይፍ ብዙ አይነገርም። ቢኮዝ አይታችኋል፣ ብዙዎቻችሁ አይታችኋል ብዬ አስባለሁ። አሁን ለምሳሌ ሪሜዲያል ፈተና ውጤት ለመግቢያ እንትን ካመጣችሁ ቀጥታ ወደ ዩኒቨርሲቲ ነው የምትገቡት። ከዛ ፍሬሽማን ትማራላችሁ። 6 ኮርስ ይመስለኛል ብዙ ዩኒቨርሲቲዎች። ለምሳሌ አዲስ አበባ ዩኒቨርሲቲ ከገባችሁ 7 ኮርስ ነው የሚሰጠው። ከዛ ለምሳሌ 6 ኮርስ ለምሳሌ 7 ኮርስ ነው አክቹዋሊ። ግን አንደኛው ፊዚካል ፊትነስ በውጤት እንትን ስለፓስ እና ፌል አለ። ለፍሬሽማን ወይም ዲፓርትመንት ለማግኘት 6 ኮርስ ነው የሚጠቅማችሁ፣ ወይም ያኛውም ይጠቅማል ፓስ ፌል ለማለት። ነገር ግን ብዙ ግሬድ ላይ ኢፌክት የለውም ፊዚካል ፊትነሱ። ፍሬሽማን ነው የምትገቡት ካለፋችሁ። ከዛ ብዙ ውጤት ነው ወይም በጣም እንትን መስራት ነው የሚገባችሁ። ዩኒቨርሲቲ መግባት እንደ ስኬትን ቢቆጠርም የስኬት ጫፍ አይደለም። የስኬት ጫፍ ብቻ ሳይሆን የሆነ አንድ ተራ ነገር ነው ላለፈ ማለት ነው። ያላለፈ የሆነ እንትን ሊያደርግ ይችላል፣ ነገር ሊሆን ይችላል። ያለፉ ከበኋላ እንደምን በጣም ሌላ ጫና ነው። የኛውን ጫና ለማለፍ መዘጋጀት ያስፈልጋል። በዚህ አትጨናነቁ። ምክንያቱም ከዚህ በኋላ ብዙ የምንሰራው ብዙ ነገር ስላለ ቢ ሃርድ ቢ ስትሮንግ። በዚህ ራሶቻችሁን በዚህ ማስለቁ። ውጤትም ካልመጣ ምንም እንዳይመስላችሁ በትዕግስት ጠብቁ። ያው ትንሽ